ጤናስጥልኝ የቻናሌ ተከታታዮች ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። በተለያዩ ማህበራዊ ሚዲያ ላይ ሲዘዋወሩ ያገኘናቸውን አዝናኝ ቪዲዮዎች ቆንጆ ብቻ ሳይሆን ከበዓል በኋላ በተለይ ከፋሲካ በኋላ ጮማ የሆኑ ቪዲዮዎችን አዘጋጅተን ይዘንላችሁ መጥተናል። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው። ተስተካክያለሁ። ልቀጥል። እሺ፣ ወደ መጀመሪያው ቪዲዮ ስንሄድ እንግዲህ የሴት ልጅ ጥበብ በ10 ሺህ ብር የመኖር ጥበብ እስከ ዱባይ ድረስ እስኪ ሰምተን እንመለስ። ልጅ ምን ያህል ጥበበኛ መሆኗን የምታውቁት በ10 ሺህ ብር ደሞዝ የቤት ኪራይ ከፍላ አስቤዛ አድርጋ ዊኬንድ ኦልዌይስ ቁርጧን እየቆረጠች ከዛ በኋላ አይፎኗን ገዝታ በወር አንዴ ዱባይ ሄዳ ተዝናንታ እንደምንም አብቃቅታ ትኖራለች። እውነታው መናገር እንደዚህ ደብሮሽ ከሆነ እኔ እውነታው እንደዚህ ዝርግፍ አድርግሻለሁ። እቺ ሴት በ10 ሺህ ብር እንደዚህ ተንቀባራ የምትኖረው በብላታ ሳይሆን በብልቷ ነው። በቃ አተም እንዴ እኛ ኖሮ የሚያላግጥብን አንቺ ታላግጭብናለሽ በ10 ሺህ ብር። ኧረ እንደውም ፈጣሪም ፍሪ ታይ። ምን አናደደ? እሷ እኮ የተናገረችው እውነቷን ነው። እንዳንተ ግልጽ መናገር አለባት እንዴ? በ10 ሺህ ብር እንደዚህ እንደማይኖር እኮ እየነገረች ነው። አንተ ምሳሌ ያነጋገር አይገባም። ለማንኛውም ወደ ቀጣይ ቪዲዮ ስንሄድ ትግስታቸው ሙጥጥ ያሉ ወንዶች ገጥመዋቸዋል። እስኪ አይተን እንመለስ። ምን ሆነሽ ነው አንቺ? አይ ተመረጣች ነው። ምንድነው አይንሽን ባፍሽ አትነግሪኝም እንዴ? እያየኝ አይደል እንዴ? ምን አስማተኛ ነው የሚመስልሽ? እንዴ የተሰማሽን ነገር ማውራት እኮ ነው። አውርተን ይፈታል በቃ። ምንድነው እኔ እንደ አስማተኛ እንደዛ አይቼሽ የማውቀው? ሙጠምጢማ ነው እንደሚመስልሽ? እኔ ተመችቶኛል ጋይስ፣ ለማንኛውም ተመችቶኛል። እናንተ ሴቶች ምን አድርጉ ነው የምትሉ? ቅንድባችሁን አይተን፣ አፍንጫችሁን አይተን፣ ፀጉራችሁን አይተን ምን እንደገጠማችሁ በምንድን ነው የምናውቀው? እኛ ለራሳችን በኑሮ ምክንያት ትዕግስት አጥተናል። ተውን። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ወደ ቀጣይ ቪዲዮ ስንሄድ ባሏ የሚማግጥባት ሴት እንዴት አድርጋ አድብታ ጉድ እንደሰራችው የሚነግረንን ስቶሪ እስኪ ሰምተን እንመለስ። ቀበጡ ባሌ በገዛ አልጋዬ ላይ ከቅምጡ ጋር ሲዝረከረክ ባላየ ባልሰማ ሆኜ ሰራሁለት ትላለች እህታችን። አብረን እንስማት። ጉድ ሰላም ፊኒ፣ አንጀትሽን ቅቤ የሚያጠጣ ታሪክ ልንገርሽ እስኪ ዛሬ ሳቂልኝ የኔ ፍልቅልቅ። ቀበጡ ባሌን ጉዱን ስሚ። ስለዚህ አሁን ወደ አበደው ጉድ ለተባለው ወራዳ ባል ታሪክ እንሂድ። እንግዲህ የቀበጡ ባሌን ታሪክ አብረን እንስማው ጋይስ። ከባለቤቴ ጋር አብረን መኖር ከጀመርን 3 ዓመታችን ነው። አንድ ልጅ አለን። ሁለታችንም ጥሩ ስራ አለን። እኔ ግን ልጅ ስወልድ እቤት ቁጭ አልኩ። ልጄ ትምህርት እስኪጀምር ወደ ታሪኩ ስገባ ባሌ መቅበጥ መጀመሩን ሳይ መከታተል ጀመርኩ። ሸሚዝ፣ ቲሸርት ምናምን በሊፕስቲክ ተጨማልቆ ሲመጣ አንድ ሁለቴ ምንድነው ብዬ ስጠይቀው ኧረ ጀስት ሲስተር ነው አለኝ። ከሌሊቱ 8 ሰዓት የልብ ኢሞጂ የምትልከው እህት ናት አልኩት። ተፋጠጥን። ዝም ብዬ መከታተል ጀመርኩ። ጭራሽ እኔና ልጄ እናቴ ጋር ስንሄድ አንዷን ጨብላቃ አምጥቶ አብረው ሲግማሙ በሬን ከፍቼ ገባው። አለቀስኩ፣ አበድኩ፣ አባረርኳት። አልቅሶ አገር ይያዝ ብሎ ለምኖ አስገባሁት። በቃ ይሁን ብዬ ውስጤ ጠላው። እንዴት ላውራው? እሱ ደግሞ ፈራኝ። አክብሮቱ ጨመረ። ከዛ እኔ እህትሽ ቤት መግዛት አለብን ብዬ ቅድመ ክፍያ ምናምን እያልኩ ለስራ መጀመሪያ ምናምን እያልኩ ያለውን አራግፌ የሆነ ቀን ሲወጣ መልካም ስራ ብዬ ሽቶ ቀብቼ ስሜ ሸኝቼ ሙሉ ቃጭኜ ደብዳቤ አስቀምጬለት የአፓርትመንቱን ቁልፍ ሱቅ አስቀምጬለት ላጥ እንደዚህ የጨከንኩት ይቅርታ ካለ በኋላም ከተለያየ ሴቶች ጋር መማገጡን አላቆም ስላለ ነው። እህቴ ምን ላለብሽ እንኳን ላጣሽ እድሜሽ ነበር ላጥ የሚያደርገው። አንደኛ እያቃጠለ ማዲያ አድርጎብሽ በሽተኛ አድርጎሽ አሳብዶሽ ነበር። ሁለተኛ ነገር ደግሞ በጣም ብዙ ተላላፊ ሴክሹዋሊ ትራንስሚትድ ዲዚዞች አሉ። እንዴት ነው መስቀስ ከት አንጀትሽ እስኪርስ ድረስ እንደው በጣም ጋይስ እኔ ተደሰትኩትን ያልደስ ብሏችኋል። ስልታዊ አረባበድ እኮ የተራመደ ስልታዊ ወሳብ ወይዬ ያለችው ወይዬ አልጋዋ ላይ ሲጋልብ እንደፈረስ ብላ ሰምታ አረገችለታ። በሚስማር ነው የቀረቀረችለት። እቺ በትልቁ ሚስማር ጣራ ይመታበት የግድንግዶ የለም ይሄን የሚያክለው በሱ ላይ ሰምጠጥ ያደረገችለት። እድሜ ልኳን ሲሰመጥላት ኖሮ ክፋቱን ሰራችለት። ያራድቂ ልጅ ወይ
እንዴ ለስልታ ያረማመድ እያለ ምን አቃጠላችሁ? እንዴ አንጀት አቃጥሎ እንደዚህ በአናት የሚደፋ ታሪክ የሚሰራ ይኸውልህ ሊፕስቲክ ተለቅቆ መጥቶ የሲስተር ነው ወላሂ እውነት እስቲ እግዚአብሔርን በልተው እንጂ ሆነ የሲስተር ሊፕስቲክ ከዛ በኋላ ሲስተር ናት አልጋ ላይም ካልተገስት ጋልብ የነበረችው አው እያሉች አለ ሆድ ካገር ይሰፋል ይላል ነገር ሰው ሆድ ካገር ይሰፋል ሆዷን ሰፋ አርጋ ይኔት ለልጇ ለወለደላት ልጇ የሚያስፈልገውን ነገር ቀበል ምን አቃዞ በየፍርድ ቤቱ ጋር ተራት እንዴ ነስል ተራመድ መራመድ የምትችሉ ሰዎች ካላችሁ እንዲህ ነው እርምጃችሁ ማሰመር ያለባችሁ። ይሄ መቼም ከርሞ ባል አይሆንም፣ ከርሞ ህይወት ትዳር አይሆንም። ስለዚህ ወዬ ማለት ነው ወይ ያለች ያራየች ወዬ የታባቱ የባናቱ ቆሟል ያው አብዷል ደውላማ ስትነግራኝ ፊን እየሳቂልኝ እዚህ ጋር ነው አይደለም አብረት የተገናኝተን ቡና ጠጣን ያልኳት የተገናኝተን ሻይ ጠጣን ያልኳት ይላል የተገናኝተን መሳን ብለን ያልኳት ይሄን ሁኔታችን ብታጋቢብኝ ሆድ ከሀገር ይሰፋል የተባለው እናቴ አንጀቴን ቅቤን ያጠጣሽ የኔ መቤት ያው አሁንም እንደምትሰሚኝ አውቃለሁ አንቺ ቅቤ ጠጣኝ ነው ጋይስ በጣም ደስ ብሎኛል እኔ ደስ ያለኝ እናንተም ደስ ይበላችሁ ሼር ኮፒሊንግ እያደረጋችሁ እቤት ውስጥ ቁጭ ብለው አይናቸውን በእንባ እንዳይ ያሳወሩ ላሉ ሴቶች ባሌ ካይላ ሴት ጋር ሄደብኝ እያሉ ወገባቸውን አስራ ወይ እያሉ እያለቀሱ ላሉ ሴቶች እቺን ጎበዝ እንግዲህ መማሪያ ትሆናቸው ዘንድ ሁሉም ጋር እንዲደርስ ኮፒሊንግ ሼር ሪፖስት በማድረግ አርሱልኝ ምስኪን ሴት በየቤቷ ስንቷ ትበደላለች አናቷ ላይ እየጨፈረባት ያለ ቅሌታ ሙላ የዚህ ልጅ እጣ ይገባዋል ነቃ ደንገጥ ወንዶች እንደዚህ አይነትም ኬክ የሆነች አሰራሯ የሚያምስታለች ሰራችላት ነቃ ደንገጥ ያለች ሴት ናት እቺ እንደዚህ አይነት ነው ክብር ለሚገባው ክብር እቺ ልጅ ጋይስ on top of the world አርጉልኝ አጨብጭቡላት love you girl image እንደተጫወተብሽ ተጫወትሽለት ሰራሽለት ባሩን አጨብጭቦ ቀረ አሁን መጣ ተጋልብ እስቲ ምን አባቷ ላይ ተጋልባለች ጨምላቃ በጣም ተበሽቶኛል በጣም ጋይስ እስኪ እናንተ ሐሳብ ምንድነው ጉድ ሰራችሁ ነው የሚባለው ወይስ የእጁን አገኘ ነው የሚባለው እስኪ ለዛ በትዳሩ ላይ ለሚማግጥ ጓደኛችሁ እስኪ ነገር ምንድነው የሚለው እስኪ ጠይቃችሁ እስኪ ያላችሁን ሐሳብ አስተያየት ኮሜንት ላይ ሰጡ ወደ ቀጣይ ቪዲዮ ስንሄድ ዛሬ ማማ ዝናሽን ኮፒ ሊንክ ልናስደርጋት ነው ቲክቶክ ላይ ኮፒ ሊንክ እስኪ ቪዲዮውን አይተን እንመለስ ኮፒ ሊንክ በሉ ፈትብሊ ጌታ ይጠብቀን እንጂ ብንጠፋ በናሽናሊቲ ተፈልገን አንገኝም። በተለይ የኔ ቢጠፋማ ወንድ ነው የሚፈልጉት ወንድ ናሽናሊቲ እናኔ ይመች የቀበጡ ሁለት ሞት አይገኝም ማለት ነው እስኪዩት ወይኔ ዱዱሊ መጣሽ እንደው ምኑን ብትበላው ነው እንደዚህ ጥግብ ያረጋት ምኑን በልተው ነው እስከ ወደ ቀጣይ ቪዲዮ ነው ዘንባባ አይንሽ እንደ ህፃናቱ የቱ ጋር እዚህ ጋር ነን እዛ ጋር ነን እስኪ ወደ ቀጣይ ቪዲዮ ማን ነበርክ ሳምንት ሽማግሌ ልካለሁ ያልከኝ ልጅ ታዲያ ለዛች ለቆንጅዬ የወርቅ ልብ ያላት ስነ ስርዓቷ ግርማ ሞገሷ ለዛች ለቆንጅዬ ሚስት መጠየቂያ እቺን በቃ ትወስዳለህ አትወስድም በቃ እኔ እንግዲህ እንደኔ ሐሳብ እቺን ብትወስድ ደስ ይለኛል ምን በላ ብትቆምጥሩ ነው አንገትሽን አቅፎ እንደዚህ አይንሽን እያየሽ የሰው ባልማ አልገዛም ሴቶችን ማለት ነው ጦታችሁ ለምንድን ነው እንደዚህ ያደረጋችሁ የምታሳዩ እየተጠይቃችሁ እንዳል ታውቃላችሁ ስታዩት እንድትጎመጁ ብሎ ነው የመለሱልኝ ማርያምን ስለዚህ ወንዶች ፍቅረኛችሁ ወይም ሚስታችሁ ጦታቸውን እንደዚህ ያሳዩ ከወጡ ዝም ብላ ሀገር ያቀጥማን ቀልጨመ ጣላትና እንደ ሰባራ ዶሮ ከቤት እያንኳተተ ይተቀመጥ ከዚያ በኋላ ቼካ ወይ ምግብ እያመጣስታት እሱን እየበላይ ትቀመጥ እና ታዲያ ባንተ ሌላ ባረስ ከታመጣል ነው የምጠብቃት ሌላ ምንም ነገር አይደለም በቃ አለቀ ምክሬን ስማኝ ቀልጨመ ጣላል
የልጁ ምክር ተመቻችሁ? ቀንጥሰ ጣላትና እንደ ቅድሙ ሰውዬ ዕቃህን ጭና በሌለበት ጎዳና እንዳታድር። መቼም ቢሆን ማለት ወንዶችን የማላምንበትን ነገር ልንገራችሁ ማለት ሲሉ ማለት ላይ የማይዋጥልኝን ነገር ምን ተሆነ ነገራችሁ ተገናኝታችሁ ምናምን ነገር ከዛ ትንሽ ሳምሽና ዲሳጋችሁ ምናምን ነገር ማለት ከዛ ኖ ካላንቺ ፍላጎት ምንም አይነት ነገር ሀፕን አያደርግም። እውነት አንድ አልጋ ያስ ብንተኛ አንቺ ካልፈልግ አልነካሽ ኤዌይ እግዚአብሔርን በል እስኪ እንዴት ነው አንድ አጋይ ሰው ተኝቶ የማይነካካው? እሳትና ጭዛ አንዴ ይቀመጥ አይቀመጥም እኮ አንቺ ካፈንሽ በስተቀር እንትን ለሰው የሚጨነቅ ሰው ብቻ ዝም ብለሽ ፍታ ቤት እግዚአብሔርን እንደዚህ አይነት ኮልታፋነት ግን አይታችሁ ታውቃላችሁ? ሐሳቧን ለመግለጽ እኮ በቃ ተቸገረች። ቃላቶች የሆነ ቦታ ስንቅር የሚለው ነገር አለው። ይመችሽ። ለማንኛውም አትፍረጅብን፣ ችግር የለውም። እግዚአብሔርን ደፋ እናስተካክላለን፣ በሚቀጥለው እናስተካክላለን። እስኪ ለማንኛውም ቀጣይ ቪዲዮ አይተን እንመለስ። ኧረ ስራ እንዴ ምን አደረኩ? የዚች ልጅ ጭዌ ደግሞ ማለት ነው አልገባችሁም? መጀመሪያም እኮ በፊልተር ነው ያለችው እና በሌላ ፊልተር ለመግባት ነው እየሞከረች ያለችው ማለት ነው። እና ያለ ፊልተርም አምራለሁ ሾው እያሳየች ነው። ከዛ ደግሞ ሌላ ፊልተር ተጠቅማ ስትገባ ደግሞ ትመስላለች። ግን ያለ ፊልተር ነው ይሄ ፊቴ እያለች ነው። የመጀመሪያውን አይታችሁታል? ኧረ ጭዌ። እስኪ ለማንኛውም ቀጣይ ቪዲዮ አይተን እንመለስ። አንድ ወዳጄ ምን አለ፣ የመጀመሪያ ድንግልናሽን በስንት ዓመትሽ ሰደድሽው አለ። እኔ አልሰደድኩትም፣ አባቴ ራሱ ነው ሄደው። እኔ ምን አቅም አለኝና ሰደዋለሁ? እኔ አልሰደድኩትም። ተመለስ በሉልኝ። እውነት ነው። በምን አቅምሽ ይመጣልሽ? ታክሲ ሰልፍ ላይ ሆኖ ነው ይመጣል። ጠብቂው። እስኪ ወደ ቀጣይ ቪዲዮ። ክብረ ንጽህናሽ አለ የለም? ስማሙ ደንፈስ ቅዱስ እንደ አይነት ጥያቄ የገበታ ፍርሃት አይነትም ባለዛው ያው ተስፋሽ ነው እንጂ ፊቴን የሚያወዛው ይላል አረጋጣሚ። እስኪ በተስፋ እንድንኖር ዘንድ አለ ወይስ የለም? እሺ አለ ብለህ ቸክል አድርገው ልትል? አይ ጀስ ለጠቅላላ እውቀት ነው። ይለፈኝ ከአልጋና ከሶፋ አንቺ ደስ የሚልሽ ለፍቅር ጨዋታ የትኛው ነው? ወደ ግድ ነው። የትስ ቢሆን ዋና አንዱ ኮሜንት ላይ ምን ቢል ጥሩ ነው? የፍርድ ቤት ማዘዣ ይዘህ ፈትሸው። ኧረ ጭዌ መስማማት ነው፣ ቦታ አይወስነውም። ምንድነው? የትስ ቢሆን ሄድስ የሚል መልስ ነው። ለምን ምንጣፍ ላይ አይሆንም? ይሄ በጣም የሚገርም ነው። ማን ነገርሽ? ከጀርባሽ የነገረሽ ሰው ወይስ አንቺ ነሽ ከራስሽ? እስኪ ደግሞ ቀጣዩን ነው። ያለብኝ ችግር ከሚስቴ ጋር ስተኛ ጭራሽ አይቆምብኝም። ከሌላ ሴት ጋር ሳድር 7 ዞር አረጋለሁ። ደግሞ ብልቴ ቁመቱ 17 ሴንቲሜትር ነው። ይህ ባይደዌ ማለት ነው ፒውርሊ ስነ ልቦናዊ የሆነ። ኧረ ያንተስ ደግሞ ከፋ። ያንተስ ይለያል። ለሌላ ሴት ሲሆን ይቆማል፣ ለሚስት ሲሆን እምቢ ይላል።
ነገር ነው። ከባለቤት ጋር ተነጋግረህ የምትፈታው ነገር ነው። ብልት አለመቆም ችግር አካላዊ የሆነ ነገር ሲሆን አንደኛ ጧት አይቆምም። ሁለተኛ ደግሞ በግንኙነት ጊዜ ራሱ ልፍስፍስነት ቢኖረው ወይም አለመቆም ቢኖረው ሰው አይመርጥም፣ ሁኔታ አይመርጥም፣ ሰዓት አይመርጥም። ኦኬ ሁሉ ጊዜ ነው አልቆምም የሚለው ማለት ነው። ስለዚህ ሴት እየመረጠ ከሆነ ከባለቤት ጋር ያለ ችግር አለ ማለት ነው። ወደ ሌላ ሴት ሄዶ መሞከር ወይም ከሌላ ሴት ጋር 7 ዙር ግንኙነት ማድረግ አይደለም መፍትሄው። ከባለቤት ጋር ቁጭ ብለ መነጋገር ነው። ቢካዝ ግንኙነት ላይ ያለውን ነገር እየተፈጠረ ያለን ነገር አንተ ለሷ ያለህን የስሜት ነገር የቀነሰ ነገር አለ ማለት ነው። ስለዚህ መነጋገር ኮሜንት ላይ አንዱ ምን ቢል ጥሩ ነው? ከሚስትህን ማስክ አልብሳት አለባችሁ። ስለ ግንኙነት ህይወታችሁ ኦፕንሊ መጠያየቅ መነጋገር ያለ ወይ 17 ሴንቲሜትር ጊዜው ደግሞ ደርሷል ማለት ነው። እና ኦልሬዲ የምትጸጸጥበትን ነገር በኋላ መልስ የምታጣበትን ነገር ከምታደርግ ማለት ነው ያለውን ነገር ከስር መሰረቱ ብትለቀል ይሻላል። አለበለዚያ ትዳርህን ወደ መበተን ትሄዳለህ። ለማንኛውም እናንተን ፈታ ዘና ያረጋሉ ብዬ ያሰብኳቸው ቪዲዮዎች እነዚህን ይመስላሉ። ቻናሌ ጎፈር ሚዲያ ነው። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለቀጣይ በአዲስ ቪዲዮ መለሳለሁ። እስከዛው ድረስ ይመቻችሁ።